አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አለሁልህ አልሐምዱሊላህ። ከኔ ጋር ሁሉ ሰላም። ለዩቱብ ጀማሪ ነኝና ሰብስክራይብ አድርጉኝ እላችኋለሁ። እና ወሬ ያላብዛባችሁና አንድ አፕ አለች አርኪው የሚል ኮድ። አሁን ለምሳሌ ስክሪንሾት አድርጋችሁ የምታሳዩትን ነገር ሁሉ ቁጥሩን የሚያወጣላችሁ በአጭሩ ዋይፋውን ለማወቅ አይፎን ያልባፊ እና ስለዚህ ምንድነው የምታደርጉት? ስክሪንሾት ታደርጉትለቱና ያንን ስክሪንሾት እያሳያችሁ የስልኩን እንትን ያወጣላችኋል ማለት ነው። የዋይፋውን ኮዱን ያመጣላችኋል። አሁን ባጭሩ ላሳያችሁ። ወደዚህ እንገባለን። ይሄ ነውና ታወርዱታላችሁ አፕል ስቶር ውስጥ። እኔ አውርጄ ሁሉ ነገሩን ስለጨረስኩለት ዳውንሎድ አድርጋችሁ አውርዱት መጀመሪያ። ከዛ በኋላ ፍቃድ የሚጠይቃችኋል። ያንን ፍቃድ ተሰጡትና ከዛ በኋላ ኖርማል ነው። እናንተ እዛ ጋር ስክሪንሾት አድርጋችሁ ያስቀመጣችሁትን የዋይፋውን ወይም እንትኑን አሁን እዚህ ጋር ሳስገባ ታያላችሁ። እዚህ ጋር እንደዚህ እንገባለን። ከዛ ጋር እዚህ ጋር እንገባለን። ከዛ ደግሞ እዚህ ጋር አላ ስክሪንሾት አድርጌ ያስቀመጥኩት ነው ባይዘው እዚህ ጋር እንደዚህ እንካለን። ከዛ እዚህ ጋር ደግሞ እንደዚህ ሲመጣልን ወደዛው እንሰጠዋለን። ልክ እንደዚህ ሲቀርጽልን አውጣልን ይሄንን ቁጥር እንደምታዩት። ከዛ ይሄንን ደግሞ ስክሪንሾት አረጋውና አስቀምጠዋለሁ። አሁን እንዴት እንደማረገው ከዛ ስክሪንሾት አረኩት። ከዛ ከዚህ ጋር ባክባክ ብዬ እወጣለሁ እና ሄጄ የዳታዬን አጠፋዋለሁ ማለት ነው። ዳታዬን ሄጄ እንደምታዩት አሁን እዚህ ጋር የላይኛው ዳታ እየተጠቀምኩ ነው። አንዱን ዳታ አጠፋለሁ የእሱን ስክሪንሾት ስላረኩላችሁ ማለት ነው። እዚህ ጋር እንደምታዩት ይሄው አጥፊው ላይ አጠፋዋለሁ። በመሃለኛው እንደምታዩት ጠፍቷል ማለት ነው። አሁን እሱን የገባው ያንን ኮድ እዚህ ጋር አስገብቼ እንዴት እንደሚከፍትልኝ ያሳያችኋለሁ። እንደዚህ ስንነካ አሁን ስላጠፋሁት ኮድ ነው የሚጠይቀኝ። እናንተ በዚህ ሰዓት የማታውቁ ስትሆኑ ኮድ ስለሚጠይቃችሁ እናንተ ስክሪንሾት አድርጋችሁ ስታስቀምጡት ስክሪንሾት አድርጋችሁትን እያያችሁ እዚህ ጋር ታስገባላችሁ ማለት ነው። እኔ አሁን ለምሳሌ ከዚህ በፊት ስለማውቀው ምናልባት ታውቂዋለሽ ብላችሁ ስለምታስቡ እንዴት አደርገዋለሁ መሰላችሁ? እዛ ጋር ያየው አረግላችኋለሁ። እዚህ ጋላሪ ውስጥ ገባለሁና ስክሪንሾት ያደረኩትን እያየን እናስገባለን። እንደምታዩት ቅድም ስክሪንሾት ያደረኩት እዚህ ጋር አለ። ስለዚህ እዚህ ጋር ያለውን እሱን እዛ ጋር ወስጄ ያስገባው አሳያችኋለሁ። አሁን የዚህኛው የዋይፋው ታያችኋል። የሱን እንትን ነው ያነሳሁት። ስለዚህ ወስጄ ያሳያችኋለሁ እንዴት እንደምትጠቀሙት ማለት ነው። እና እዚህ ጋር እንገባለን። ከዛ ትልቋ ኤስ ናት። እዛ ጋር እንደተጻፈ አድርጋችሁ ነው ማስገባት ያለባችሁ። ኤስኤ ከዛ 05 5 7 ከዛ ድጋሜም ላሳያችሁ ያስታወስኩትን እንድታዩ እዚህ ጋር ያያችሁ እዛ ጋር እንዴት እንዳረኩት እንድታዩልኝ ፈልጌ ነው ማሳያችሁ። 57 አይደለም 99 እና በነገራችን ላይ እኔ ይሄንን ኮድ ሳስገባ ምናልባት ላያሳያችሁ ይችላል። ብዙ ጊዜ ዩቲዩብ አያሳይም ይባላል እና አንዳንዶቹ ራሱ ሲሰሩልኝ አያሳይም። ለምን ምስጢርን ነገር አሳልፎ ስለማይሰጥ ማለት ነው። እና አሁን ኮዱን ሳስገባውና ሲከፍት ታያላችሁ። ከዛ ቀጥሎ ያለው ስንት ነው? 6741 6741 ከዛ ይከፍታል። አሁን እንደምታዩት ይሄው አሁን ስክሪንሾት አድርጌ እንደምታዩት ያስቀመጥኩትን ስክሪንሾት አድርጌ ከዛ ከፈተልኝ ማለት ነው። አሁን ይሄን ራሱ ባጠፋው የዚህን ስክሪንሾት አድርጌ አሳያችኋለሁ። ከፈለጋችሁ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አሳውቁኝ ማለት ነው። በአጭሩ እንደዚህ አድርጋችሁ የዋይፋችሁን የትኛውም የቤት የዋይፋ ቁጥር ማወቅ ትችላላችሁ በቀላሉ ማለት ነው። ብዙ ጊዜ እኛ ምንድነው የምንቸገረው?
አንዴ ከሰጡን በኋላ ድጋሚ ለመጠየቅ በጣም ያኔ አና ብስተሐል ለምሳሌ እኔ በጣም ነው የምፈራው። አንዴ ከጠየቅኩና ሁለተኛ ለመጠየቅ በጣም ይፈራለሁ። እና ብዙዎች እንደኔ ያላችሁ ልትኖሩ ትችላላችሁ። እና በተለይ ደግሞ ጠፍተን ለምንሰራ ለኛ ይጠቅመናል። ለምሳሌ እንደዚህ እንትን ለማለት ደጋግመን ልንጠይቅ እንፈራለን። በዛ ላይ ደግሞ ኃላፊነታቸው አይደለም ልምድ ስለምንችል እንደ አጋጣሚ ሆኖ ራሱ ቢያጠፉባችሁ እናንተ ኮዱን ስለምታውቁ አስገብታችሁ ትጠቀማላችሁ በአጭሩ ማለት ነው። እና ይህ ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ ሼር አድርጉት። ለወደዳችሁ ለጓደኞቹም ሼር አድርጉት። እና ደግሞ እያበረታታችሁኝ ገና ጀማሪ ዩቲዩብ ማለት ነው አዲስ ነው እየተጠቀምኩት ያለሁት። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ